ሰላም እንዴት ናችሁ? ይህ ታሪክ ሙሉ በሙሉ ምናባዊ ሐሳብ እንጂ እውነታ አይደለም። ምናልባት ታሪኩ ሽማግሌ ጎረቤታችሁን ጋሽ በለጠን ካስታወሳችሁ አጋጣሚ ነው ብላችሁ እለፉት። ክፍል 1 አሜሪካ ከ1948 ጀምሮ በህዋ መጤ ፍጡራን ተረብሻለች። ስጋት ይዟት ይሆን ወይም ደግሞ ጥቅም ፈልጋ አይታወቅም። ከዚያ ጊዜ አንስቶ እጅግ ፍለጋ ላይ ነች። እነሱን ለማግኘት እንዲሁም ስለነሱ ለማወቅ ስትጥር ውላ ከማደሯን በላይ እጅግ ብዙ ታላላቅ የአሜሪካ ተቋማት ተሳታፊ ሆነው ነበር። የአሜሪካ የአየር ኃይል፣ የአሜሪካው የስለላ ተቋም CIA፣ የባህር ኃይል እና ናሳም ጭምር ብዙ ጥናቶችን ሰርተዋል። የጥናቱ መንስኤ ለደህንነት የሚል ነበር። የመጀመሪያው ፕሮጀክት ሳይን የሚል መጠሪያ አለው። በዚህ ፕሮጀክት የተጀመረው የህዋ መጤ ፍጡራን ጥናትና ምርምር እንደየጊዜውና እንደ ግኝቱ እያደገ የመጣ ነበር። ዋናው ጥያቄ አሜሪካ እነዚህን መጤ ፍጡራን ምን ያህል ተጠቅማባቸዋለች? ይህ መላምት በማስቀመጥ ተጀምሮ የነበረው ጥናት እርግጥም ማንም ሰው አሁን ስላለበት ደረጃ አያውቅም። ምክንያቱም አሜሪካ ያላትን የኃይል ምንጭ ወይም ደግሞ እውቀት ማካፈል ስለማትሻ ነው። ይሄንን ሁሉም ሀገራት እንደ ቀልድ አይተውት ችላ ብለውት ይሆናል። ግን ለምን አሜሪካ፣ ሩሲያ፣ ቻይና እና ሌሎችም ሀገራት ተረባረቡበት? አሜሪካ ከምንም ነገር በላይ አሁን ላለችበት የወታደራዊ አቋም ምንጭ ምን እንደሆነ ለማወቅ ግር አይልም። በየጊዜው ይፋ የሚያደርጉት አውሮፕላኖች ምናልባትም ዲዛይናቸው ልክ የኤሊያን ሺፕ የሚመስል አይነት ሆኖባችሁ አያውቅም? ናሳ አሁን ላይ ያለበት ደረጃስ? አሜሪካ ሌሎች ሀገራት ለእንደዚህ አይነት ነገር ጊዜ እንዲኖራቸው አልፈቀደችላቸውም። በተለይም አፍሪካውያንን በየጊዜው ግጭቶች በስፋት እንዲፈጠሩ በማገዝም ጭምር። ለዚህም አንድ ማሳያ የኮሎኔል መንግስቱ ኃይለ ማርያም መፈንቅለ መንግስት ለህወሓት ጦር የጦር መሳሪያ ድጋፍ በማድረግ ለሶማሊያ ጦር ድጋፍ በማድረግ የካራማራውን ጦርነት እንዲሁም በሊቢያ መሐመድ ጋዳፊን መፈንቅለ መንግስት አስደርጎ መንግስት የሌለበት ሀገር በማድረግ እና ሌሎችም በርካታ ነገሮችን ስትሸርብ ነበር። በሁሉም ሀገራት አሜሪካ ጣልቃ ለመግባት ሞክራለችና ከዚህም አልፎ የታዩትን የማይታወቁ በራሪ አካላት የሩሲያ የዘመኑ የጦር አውሮፕላን ናቸው እስከ ማለት ደርሶ ነበርና ዛሬ ደግሞ ሀገራችን ኢትዮጵያ ላይ በድጋሚ አይኗን አዙራለች። ማናችንም ብንሆን ለሀገራችን ደህንነት መስራት አለብን። ስለዚህ ቤቲ 2 ፕሮጀክቶችን ለብቻዋ በግል እየሰራች ነው። ከማንም እርዳታ አታገኝም። እንዲያውም ይህንን ፕሮጀክት መጀመሯን ማንም አያውቅም። እነዚህ መነሻቸውን በህዋ መጤ ፍጡራን ላይ ያደረጉት ፕሮጀክቶች ከተጀመሩ 3 ዓመት ያህል ሆኗቸዋል። የህዋ መጤ ፍጡራን ላይ መመራመር ምን አይነት ጥቅም እንዳለው የገባት ብቸኛዋ ሰው ቤቲ ልትሆን ትችላለች። ይህ ባይሆን እንኳ በተግባር ያደረገች ብቸኛዋ ዜጋ ነች። ቤቲ ታናሽ እህቴ ናት። እኔ ደግሞ ሰለሞን እባላለሁ። ስለ ፕሮጀክቷ ያወቅኩት ገና ዛሬ ነው። እስካሁን አንድ ቤት ውስጥ እየኖር ምንም አይነት ነገር አላውቅም ነበር። ዛሬም እሷ ነግራኝ ሳይሆን በአጋጣሚ በወረቀት የሰፈሩ ገጾችን አንብቤ ያወቅኩት። እህቴ ያደረገችው ነገር ለሁሉም መንገርና ድጋፍ እንዲያደርጉላት ማሳመን እንዳለብኝ ይሰማኛል ብዬ አስቤ ነበር። ግን ይሄንን ገና ሳስብ እህቴ በሩን ብርግድ አድርጋ ገባች። የፕሮጀክቱን ወረቀት በእጄ ይዤው ነበር። ቆይ ክፍሌ በዚህ ጠዋት ምን ትሰራለህ አለችኝ። ይቅርታ ግን ሳላውቅ ማየት የሌለብኝ ነገር ሳላይ አልቀርም አልኳት። እሺ ይሁን፣ ግን አንድ ነገር ቃል ግባልኝ። ስለዚህ ፕሮጀክት ለማንም ሰው ትንፍሽ እንዳትል፣ ይሄ የኔ የመመረቂያ ጽሑፌን የምሰራበት ጽሑፍ ነው አለችኝ። እኔም ብዙም አልተጫንኳትም። ሚስጥሯን ለመጠበቅ ተስማማሁ። እኔ እንደወጣሁ ወረቀቶቹን ሰብስባ ቁም ሳጥን ውስጥ ከተተቻቸው። ቁም ሳጥኑንም ቆልፋና ለባብሳቸው ደህና ዋሉ ብላ ወጣች። ወደ አዲስ አበባ ዩኒቨርሲቲ ግቢ በር ላይ ስትደርስ ከአንበሳ የህዝብ ማመላለሻ አውቶቡስ ውስጥ ሆነው ቶሎ በይ አንቺን ነው የምንጠብቀው አሏት ውስጥ የነበሩት ተማሪዎች። በፍጥነትም መኪናው ውስጥ ገብተው ጉዞ ጀመሩ። በቀጥታም ወደ ኢፌድሪ አየር ኃይል ግቢ መጓዝ ጀመሩ።